አላሁ ስብሓነሁ ወተዓላ በሱረቱል መርየም ምዕራፍ 19 ቁጥር 30 ላይ ነቢዩላህ ዒሳ ለህዝቦቹ እንዳለ ሲነግረን ቃለ ኢኒ ዓብዱላሂ አታኒየል ኪታበ ወጀዐለኒ ነቢያ። ህፃኑም ልጅ ማለትም ዒሳ ብሎ አላቸው ቃለ ኢኒ ዓብዱላህ እኔ የአላህ ባሪያ ነኝ ብሎ አላቸው ለህዝቦቹ ማለት ነው። አታኒየል ኪታብ መጽሐፍንም ሰጥቶኛል፣ ወጀዐለኒ ነቢያ ነቢይም አድርጎኛል አላቸው ነቢዩላህ ዒሳ ዓለይሂ ሰላም ለህዝቦቹ ምን አላቸው? እኔ የአላህ ባሪያ ነኝ ብሎ እንደነገራቸው አላህ ሱብሓነሁ ወተዓላ በቁርአኑ ላይ በተከበረው ቃሉ ላይ ይነግረናል። እንዲሁም ደግሞ እግዚአብሔር በትንቢት መነጽር ላይ ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ እነሆ ደግፌ ያዝኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ ያለ ኢየሱስን በትንቢት መነጽር ባሪያ ያለ ይጠራዋል ማለት ነው። የተለያዩ ነቢያቶች የቆሰሉበት፣ ነቢዩላህ ኢብራሂም ወደ እሳት የተወረወሩበት፣ ከአባታቸው የተለያዩበት ምክንያት፣ ነቢዩላህ ሙሳ በሕፃን እያሉ ከእናታቸው የተለዩበት፣ ብዙ ስቃይን ያዩበት፣ በፊርዓውን የተሰቃዩበት ምክንያት፣ እንዲሁም ደግሞ የተለያዩ ውድ ነቢያቶች ውስጥ ብዙ ስቃይ ያዩበት ምክንያት፣ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ኢቨን ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም እግራቸው ጫማቸው በደም እስኪሞላ ድረስ የተደበደቡበት፣ ከሚወዱት ሀገራቸው የተነጠሉበት ምክንያት፣ ሰሃቦች የቆሰሉበት የሞቱበት ዋነኛው ምክንያት ምንድነው? ክርስቲያኖች ባሪያን ፍጡርን ደካማን ከማምለክ ትታችሁ ይህን ባሪያን ፍጡርንና ደካማን ከማምለክ ወጥታችሁ በኃያልነቱ ላይ ድክመት የሌለበትን፣ በፈጣሪነቱ ላይ ፍጡርነት የሌለበትን፣ በአምላክነት ላይ ባርነት የሌለበትን አንዱን አምላክ አላህ እንድትገዙ ነበር። ይህን አስመልክቶ አላህ ሱብሓነሁ ወተዓላ ይላል ቁል ያ አህለል ኪታቢ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም፣ እናንተ የመጽሐፍት ባለቤት ሆይ ተዓለው ኑ ኢላ ከሊመቲን ሰዋኢን በይነና ወበይነኩም፣ በእኛና በእናንተ መካከል ወዳለችው ቃል ኑ ብለህ በላቸው። አንተ መሐመድ ለመጽሐፍቱ ባለቤቶች ማነች ያችኛዋ በእኛና በእናንተ መካከል ያለችው ቃል ሲል አላ ነዕቡዱ ኢላ ሊላህ፣ ከአላህ ውጭ ያለን አምላክ ማምለክ ልንተው አንዱን አምላክ ብቻነት የሚገዛ ነው ያለ አላህ ሱብሓነሁ ወተዓላ ጥሪ ያቀርብላችኋል ማለት ነው። ሶኒ ማን ጥሪ ያቀርብላችኋለሁ? ባሪያን ከማምለኩታችሁ በፈጣሪነቱ ላይ ፍጡርነት የሌለበትን፣ በአምላክነቱ ላይ ባርነት የሌለበትን፣ በኃያልነቱ ላይ ድክመት የሌለበትን አንዱን አምላክ እንድትገዙ ተደርገላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።